ያለ አንድ በጣም ትልቅ ባለስልጣን ይህን ጉዳይ ፈጸመ ብለው ቢነግሩን ኧረ ውሸት ነው፣ ሳክስ ነው፣ ለወሬ ማጣፈጫ ነው ብለን የምናልፈውና የማናምነው ጉዳይ ግን እውነት የሆነን ጉዳይ። ሰማያዊ ላስቲክ ለብሶ በጎዳና ላይ የተኛው ማይክ ኦፍማን በአጠገቡ በላስቲክ ተጠቅልለው በብርድ ልብስ ከተኙ የጎዳና ተዳዳሪዎች ጋር እያወራ ነው። ይህ ሰው ማን ነው? እነግራችኋለሁ። ይህ ሰው አንዱን ቀን በአውራ ጎዳናዎች ላይ፣ በሌላ ቀን ደግሞ ምሽት በድልድዩ ስር እየተኛ በጎዳና ተዳዳሪዎች ጋር እየተመገበ ሲያወራና እነሱ ጋር ሲጫወት ይቆይና ላስቲኩን ለብሶ ይተኛል እነሱ ጋር። በጣም ይገርም ነው። አሮጌ ልብስ ለባሹ ማይክ ኦፍማን በዚህ ጎዳና ላይ ቆይታው ብዙ ወዳጆች አፍርቷል። እንግዲህ ብዙ ጊዜ ነው የቆየው። ብዙዎች የልባቸውን አውርተውታል። ለምን ወደ ጎዳና እንደወጡ፣ የጎዳና ህይወታቸው ምን ያክል አስቸጋሪ እንደሆነ ሳይደብቁ ሁሉንም ነገር ዝርግፍ አድርገው ነግረውታል። እነሱ ስለ ማይክ ኦፍማን አያውቁም እንጂ እሱ ስለ እነሱ ብዙ ነገር ያውቃል። በጎዳና ላይ ያወቃቸው ወዳጆቹ እነሱ ማን እንደሆነ ቢያውቁ ኑሮ አንደኛ ይደነግጣሉ፣ ሌላው ደግሞ እንደዚህ ወዳጅ አድርገው የልባቸውን አይነግሩትም ነበረ። ይሄ ሰው ማን ይመስላችኋል?